ታላቁ ሐዋርያ ይህን ኃይለ ቃል ተናግሯል። በረከቱ በሁላችንም ላይ ይደርብን። አሜን በሉ። በረከቱ በሁላችንም ላይ ይደርብን። የጠራቸውን አጸደቃቸው አለ ቅዱስ ጳውሎስ ለሮሜ ምዕመናን ይህን መልእክት በጻፈበት አውዱ ላይ አስቀድሞ የልጁን የኢየሱስ ክርስቶስን መልክ እንዲመስሉ የወሰናቸውን እነዚያን ጠራቸው አለ። ልጁ ክርስቶስ ደግሞ በወንድሞቹ መካከል በኩር እንደሆነ ከዓለም በፊት እርሱ በኩር እንደሆነ ተከታይ የሌለው አንድ በኩር ለአብ እንደሆነ ሁሉ ለድንግል ማርያምም ተከታይ የሌለው አንድ በኩር የሆነውን ልጁን ከድንግል ማርያም ሥጋን እንዲለብስ ሰው እንዲሆን ወደዚህ ዓለም የላከው እግዚአብሔር አብ የልጁን የክርስቶስን መልክ እንዲመስሉ የወሰናቸውን እነዚያን ጠራቸው አለ። እግዚአብሔር ቅዱሳንን ከዚህ ዓለም የጠራቸው እሱ ነው። በግብር በቅድስና ክርስቶስን እንዲመስሉ ወስኖ አውቆ የጠራቸው እርሱ ነው። ቅዱሳን በበጎ ሥራቸው በሃይማኖት ትሩፋታቸው ክርስቶስን ይመስላሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። ክርስቶስ ለዓለም የባህሪ ብርሃን ነው። ቅዱሳን ለዓለም በጸጋ ብርሃን ናቸው። ክርስቶስ ለዓለም ሕይወት ነው። ቅዱሳን በአገልግሎታቸው ለዓለም ሕይወት የሆኑ ናቸው። ክርስቶስ የዚህ ዓለም አማናዊ እረኛ ነው። ቅዱሳን በኃላፊነት ምዕመናን ለነሱ ስለተሰጡ በጸጋ እረኞች ናቸው። ስለዚህ የልጁን የክርስቶስን መልክ እንዲመስሉ በቅድስና ከፍ እንዲሉ በቅድስና ክርስቶስን እንዲመስሉ የወሰናቸው እነዚያን እግዚአብሔር ጠራቸው አለ። እግዚአብሔር ቅዱሳንን የጠራው እነ ኤርምያስን ከእናታቸው ማኅፀን ጀምሮ እግዚአብሔር ጠርቷቸዋል። በእናትህ ሆድ በእናትህ ማኅፀን እያለ መርጫለሁ እኔ ቀድሻለሁ ብሎ እግዚአብሔር የጠራቸው አሉ። ከዓለም ደግሞ እግዚአብሔር የጠራቸው አሉ። ለዕለት ግብራቸው ከወጡበት ስፍራ እግዚአብሔር የጠራቸው አሉ። እግዚአብሔር ባወቀ መንገድ የጠራቸውን እነዚያን በአጠቃላይ ቅዱሳንን እልፍ አእላፋት የሆኑትን ዛሬ በዙሪያችን እንደ ደመና የከበቡንን በጸሎት እኛን የሚረዱንን ቅዱሳንን የልጁን የክርስቶስን መልክ እንዲመስሉ አውቆ ወስኖ እግዚአብሔር ጠራቸው። የጠራቸውን እግዚአብሔር ደግሞ አጸደቃቸው አለ። እግዚአብሔር ቅዱሳንን የጠራበት ዓላማ ለጽድቅ ነው። እነዚያን የጠራቸውን እግዚአብሔር አጸደቃቸው። እንዲጸድቁ፣ በቤቱ እንዲያድጉ፣ ለዓለም ጥላ እንዲሆኑ፣ ለዓለም ምሳሌ እንዲሆኑ፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ዓለምን እንዲመልሱ የጠራቸውን እነዚያን እግዚአብሔር አጸደቃቸው። ያጸደቃቸውን እነዚያን ደግሞ አከበራቸው አለ። በደንብ አስተውሉ ምዕመናን። የልጁን የክርስቶስን መልክ እንዲመስሉ የወሰናቸውን ለቅድስና እግዚአብሔር የመረጣቸውን ለአገልግሎቱ እግዚአብሔር የመረጣቸውን ለከፍታ እግዚአብሔር የመረጣቸውን እነዚያን እግዚአብሔር ጠራቸው። የጠራ እግዚአብሔር ደግሞ እንዲሁ የሚተው አምላክ አይደለም፣ አጸደቃቸው። ያጸደቃቸው እግዚአብሔር ደግሞ በጸጋቸው መጠን እግዚአብሔር አከበራቸው። ክብርና ምስጋና ለመድኃኔዓለም ይሁን። ጦሳይ ጌሸታ በና ኢየሱስ ክርስቶስ አሜራ
ጌሻቴታን ማላተና ማላ ወሰሪ ወቲዶ ጌታ የጌታ ጦሳይ ጤሲሲ ጤሲዶ ጌታ ቃሲ ጌሻ ጦሳይ ወቲሲ ጌሻ ጦሳይ ወቲዶ ጌታ ቃሲ ቦንቺሲ ጦሳይ ያች ቅዱሳንን ያከበራቸው እግዚአብሔር ነው። ዓለም ይሄን ይስማ። ጦሳይ ጌሻታ ጤሲዶ ጌታ ጌሻ ወቲዶ ጌታ ቃሲ ጦሳይ ቦንቺሲ ያች ጻድቁን አቡነ ተክለ ሃይማኖትን እኛ የምናከብረው ማን ስላከበራቸው ነው? ድንግል ማርያምን እኛ የምናከብራት ማን ስላከበራት ነው? ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት ሕይወታቸውን ለክርስቶስ ጃንደረባ አድርጎ የሰጡትን በአጠቃላይ የጠራቸው እግዚአብሔር አጽድቋቸው ያጸደቃቸውን ደግሞ እግዚአብሔር አከበራቸው። እግዚአብሔር እነሱን ስላከበራቸው እኛ ደግሞ ለነሱ የሚገባውን የጸጋ ክብርን የጸጋ ከፍታን ለነሱ እንሰጣለን። መጽሐፍ ላይ እንዲህ ተብሎ ተጽፏል። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ምዕመናን በጻፈው መልእክቱ ምዕራፍ 13 ከቁጥር 7 ላይ ለሁሉ የሚገባውን አስረክቡ አለ። ክብር ለሚገባው ክብርን ስጡ፣ ቀረጥ ለሚገባው ቀረጥን ስጡ፣ መፈራት ለሚገባው መፈራትን ስጡ፣ ለሁሉ የሚገባውን አስረክቡ እንዲያውም ሸፍናችኋል ብለው የሚያሙን ቤተ ክርስቲያንን በሐሰት ትርክት የሚወነጅሉ አሉ። የተወደዳችሁ የእግዚአብሔር ልጆች ቅዱሳን ክርስቶስን ይገልጣሉ ወይስ ይጋርዳሉ? ጌሻቲ ክርስቶሳ ሐሳአዮ ቆንጪስዮናዬ ካሚዮና አነ የምትናለው ምትሉ ቅዱሳን ክርስቶስን ለዓለም ይገልጣሉ። በመሰረቱ በቅዱሳን የሚሸፈን ክርስቶስም የለንም። በቅዱሳን ላይ የሚገለጥ ክርስቶስ አለን። በቅዱሳን ላይ የሚከብር ኢየሱስ አለን። ቅዱሳን ለስሙ የተጋደሉለት ጃንደረባ የሆኑ ሕይወታቸውን ቅድስናቸውን ለእግዚአብሔር የሰጡ ለክርስቶስ ራሳቸውን የሰጡ ቅዱሳን በሕይወታቸው ያከበሩት የገለጡት ክብሩን ጽድቁን ለዓለም ያሳዩት ክርስቶስ አለን እንጂ በእነሱ የሚሸፈን የሚጋረድ ክርስቶስ የለንም። ክብር ምስጋና ለስሙ ይሁን። እነሱም ደግሞ ክብሩን የሚሻሙ አይደሉም። ቅዱሳን ደስታቸው ክርስቶስ ይገለጥ ነው። ሰማዕታት ደስታቸው እነሱ ለስሙ እንደሞቱ ለስሙ አንገታቸውን ለሰይፍ ሰውነታቸውን ለእሳት አጥንታቸውን ለመጋዝ አሳልፎ እንደሰጡ ሁሉ ዛሬም ክርስቶስ በዓለም ሲገለጥ ክርስቶስ በእኛ ሕይወት ሲበራ ክርስቶስ ከነሙሉ ክብሩ በቤተ ክርስቲያን ሲመለክ ቅዱሳን ደስ ይላቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማንኛውም ቀን ጻድቅ ቢዘከር፣ ሰማዕት ቢታሰብ፣ መላእክት ቢከበሩ በእነዚያ ቀናት ሁሉ የሚመሰገነው የሚከብረው የሚቀደሰው ምስጋና ለስሙ የሚቀርበው ማን ብቻ ነው? እስቲ በደንብ ተናገሩ። ማን ብቻ ነው? ዛሬ ቀኑ መታሰቢያው ታኅሳስ 24 ለጻድቁ ለአቡነ ተክለ ሃይማኖት ነው። ጻድቁ ይታሰባሉ። የጻድቁ አምላክ ተክለ ሃይማኖት ይመሰገናሉ። ስቡ ውዱ ዘሳረረ ኩሉ ዓለም እያሉ ሊቃውንቱ በማህሌት እያመሰገኑ ያደሩት ማንን ነው? እግዚአብሔርን ነው። እግዚአብሔርን ነው። ዛሬ የጻድቁ ዕለት መታሰቢያ ቢሆንም የሚቀደሰው ቅዳሴው የምንበላው ሥጋው የምንጠጣው ደሙ የክርስቶስ ነው። ቤተ ክርስቲያን ሁሉ ነገሯ ክርስቶስ ነው። ራሷ ክርስቶስ ነው። መሠረቷ ክርስቶስ ነው። በደማቸው በአገልግሎታቸው ያጸኑ ለትውልድ ቤተ ክርስቲያንን ያሻገሩ ክርስቶስን ለዓለም የገለጡ ዓለምን ከክርስቶስ ጋር ያስተዋወቁ እነዚያ ቅዱሳን ናቸው። ስለዚህ እናከብራቸዋለን፣ ከፍ ከፍ እናደርጋቸዋለን። ማን ስላከበራቸው?
ኦኒ ቦንቺዶ ጊሻው ጌሻታ ተክለ ሃይማኖት ያቦንቺዳ ጌዮኔ አቡወ ቦንቺዳ ጌዮኔ አርሴምዮ ቦንቺዳ ጌዮኔ ገላታይ ቦንቾይ ነው ጎዳ ጦሳዮ ግዶ እግዚአብሔርን አመስግኑ። ጤሲዶ ጌታ የጌታ ጌሻ ከሲስ ጦሳይ ጠራቸው። የጠራቸውን እነዚያን ደግሞ እግዚአብሔር አጸደቃቸው። ያጸደቃቸውን ደግሞ አከበራቸው። በቤቱ አምድ አደረጋቸው። በስማቸው ታቦት እንዲቀረጽ፣ በስማቸው ቀን እንዲሰየም፣ በስማቸው ጸበል እንዲሰየም፣ በስማቸው ቤተ መቅደስ እንዲታነጽ እግዚአብሔር ፈቀደላቸው። አከበረ ሲል ክብሩን የሚገልጠው እግዚአብሔር በእንዲህ አይነት ሁኔታ ነው። ልጁን የወለደ አባት ትክክለኛ አባትነቱን የሚያረጋግጠው ለራሱ ካለው ነገር ለልጁ ከፍሎ ሲሰጥ ነው። በመጨረሻም ሀብቱን ርስቱን ሲያወርሰው ነው። እግዚአብሔር ቅዱስ እሱን ብሎ ስለወጡ እሱን ስለተከተሉ አከበራቸው። በጸጋ ብዙ ስጦታዎችን ሰጣቸው። እሱ በባህሪው ቅዱስ ነው። በጸጋ ቅድስናን ሰጣቸው። እሱ በባህሪው ሁሉን ያውቃል። ቅዱሳን በጸጋ ርቆ ያለውን እንዲረዱ እግዚአብሔር አደረገ። ነቢየ እግዚአብሔር ኤልሳዕ በቀርሜሎስ ተራራ ላይ ቁጭ ብሎ ንጉሡ በቤተ መንግሥት የሚማከረውን ምክር ይሰማ ነበር። ቅዱሳን እየበቁ ሲሄዱ ከአስሩ ማዕረጋት ከፍ እያሉ እየጨመሩ ሲሄዱ ግድግዳ አይጋረዳቸውም፣ ርቀት አይወስናቸውም። ለምን? ሁሉን አዋቂ እግዚአብሔር በጸጋ የማወቅ ጸጋ ለነሱ ከፍሎ ስለሰጣቸው እግዚአብሔር ለራሱ ካለው ገንዘቡ ለነሱ ሰጣቸው። ቤተ መቅደሱ በስሙ እንዲታነጽ እግዚአብሔር አደረገ። በስማቸው እንዲታነጽ፣ ዕለት በስማቸው እንዲሰየም እግዚአብሔር አደረገ። ታቦት በስማቸው እንዲቀረጽ እግዚአብሔር አደረገ። ለራሱ ያለውን ሀብቱን በጸጋ ለነሱ ሰጣቸው። በመጨረሻ አባት የራሱን ርስት ጉልት ለልጁ እንደሚያወርሰው መንግሥተ ሰማያትን የምንወርስበትን ቅዱሳን ያገኙትን ጸጋ የምናገኝበትን ክብርን ጭምር ለእኛም ሰጠን። እግዚአብሔር ክብር ምስጋና ለመድኃኔዓለም ይሁን። አሁን አንዳንድ ሰው ከውጭ ያለው ዓለም ክርስቶስንና ቅዱሳንን ለመለየት ይታገላል። ክርስቶስንና ድንግል ማርያምን ለማጣላት ይታገላል። ክርስቶስንና መላእክትን ለመለየት ይፈልጋል። ይህ ፈጽሞ የሚሆን አይደለም። ከሬረደያ ዓለሜ ጌሸተነ ጦሳ ሻከናው ኪታንቸተነ ጦሳ ሻከናው ማይራሞነ ኢየሱስ ሻከናው ባጤቴ ሰላሜ አጌ ሀኒያ ባጊደና አይሺ ማይራማ ኦዮዋይ ወደከት ያለ ኢየሱስ አየው ጊዜ ማይራማ ኦዮዋይ አዮነ ናሻከናው አኒያሰው ማይራማ ባዳ አይተን ጡሮስ ጡረ ማኮጋ ፕሲንታንካ ኢጎጋ ኦቲቴ ገውስ ኢቀሲ ነኦዶጋ ታፖለና ማላ ነናራ ተናራ አይባውሽ ይያገስ ጌሸ ጡረ ጦሳራ ኢሲፈተታይደስ አይሲ የቲ ጦሳው ደኢዲ ጦሳይ ቦንቺዶ ጌታ ክርስቶስ ይህን በሚገርም ምሳሌ መስሎ አስተምሯል። በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምራችሁ ስታነቡ ክርስቶስ አባት ቅርንጫፎቼ ናችሁ አለ። በደንብ አስተውሉ። ኢየሱስ ይተማሪሲ ዲባይሪሲ ወሽከረታ ታዋይ ወይን ያቶኪያ ጎሻንቻ ያግስ ታኒ ቀሲ ወይን ያዮ አኖ ያግስ ኢንተ ቀሲ ወይን ያዮ ዳሻ ያግስ። ክርስቶስ የወይን ግንድ ከሆነ ቅዱሳን ሐዋርያት የክርስቶስ ቅርንጫፎች ናቸው። በእኔ ያለው ቅርንጫፍ አብዝቶ ፍሬ ሊያፈራ ይገባል ብሏል ክርስቶስ። የማያፈራውን ደግሞ እኔ ከኔ ላይ አስወግደዋለሁ አለ። ታናኒ ደያ አይፈ ይመናዳሻ ታኒ ቃንጠለት ይጋይቸነ ኢየሱስ ያግስ ታናን ደያ ዳሻ ይቀሲ አይፈ አይፈናው ደስ ያግስ
ሁላችንም ፀሐይ እንዳይመታን ወደ የጥላው ተጠግተን በእንጨት በአጸዶቹ ስር ቆመናል። በአጸዶች ስር የቆምነው ቅርንጫፉ ከፀሐይ ስለሚጋርደን ነው። ጥላ ያገኘነው እዚያ ነው። የአንድ እንጨት መልካምነቱ የሚታወቀው በፍሬው ነው። ክርስቶስ ግንድ ነው። ቅርንጫፍ የሆኑ ቅዱሳን ክርስቶስ ማን እንደሆነ ለዚህ ዓለም ገልጠዋል። ክርስቶስ ፍቅር እንደሆነ ፍቅርን በመስጠት፣ ክርስቶስ ብርሃን እንደሆነ ብርሃንን በመስጠት፣ ክርስቶስ ይቅር ባይ እንደሆነ እነሱ እየተገደሉ እየተሰደዱ ይቅር በማለት የክርስቶስን ባህሪ ለዓለም ገልጸዋል። ቅዱሳን ከክርስቶስ ጋር ኅብረት አላቸው። ማንም ሊለያቸው አይችልም። ዙፋኑ ላይ በጉ ክርስቶስ ቁጭ ያለውን እነሱ በፊቱ እየወደቁ እየተነሱ ያመልካሉ። አሳ ነገራው ሽከቲዳ ዶርሳይ ሃይቂዳጌ ሃይቋጦኒ ደንዲዳጌ ዙፋናው ጊድወን ኢየሱስ ይውቲዳጋ አሱንታው ሃይቂዳ ጌሸቲ አሱንታው መትዋ ኤኪዳ ጌሸቲ አሱንታው ቱጋ ኤኪዳ ጌሸቲ ሰልዋኒ ቦታ ፊላ ኢየሱስ ዳጊዶጌቲ ዘምባ ተርሽዶጋ ኤኪዳጌቲ ቃንጤነ ገለተን ሃይቂዳጎ ሃይቀዳ ደንዲዳጎ ወልቃይ ሚኖይ ጎይኖይ መሪፕን መሪናይ ጋከናው መንግሥተ እግዚአብሔርን መውረስ ነው። ይህን ቅዱስ ጳውሎስ አሁንም በዚህ በዕብራውያን መልእክት ምዕራፍ 12 ከቁጥር 22 ላይ እንዲህ በማለት ይገልጻል። ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ምዕመናን በጻፈው መልእክቱ ምዕራፍ 12 ከቁጥር 22 ላይ ወደ ሰማያዊቷ ኢየሩሳሌም እናንተ ወደ ጽዮን ከተማ ወደ እግዚአብሔር ሕያው ተራራ ደርሳችኋል አለ። ይቀጥልና በደስታ ወደ ተሰባሰቡ ወደ አእላፋት መላእክት ኅብረት ደርሳችኋል አለ። ወደ በኩራት ማኅበር ደርሳችኋል አለ። ወደ ጻድቃን መንፈሶች ደርሳችኋል አለ። የአዲስ ኪዳን መካከለኛ ወደ ሆነው ከአቤል ደም ይልቅ የተሻለ ምሕረትን ቸርነትን ወደሚናገር ወደ ክርስቶስ መርጨት ደም ደርሳችኋል አለ። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ደርሳችኋል አለ። ተመልከቱ የተወደዳችሁ ምዕመናን፣ ኅብረቱን አንድነቱን። የሁሉ ዳኛ የሆነ እግዚአብሔር አለ። የአዲስ ኪዳን መካከለኛ የሆነ ከሰማይ ዝቅ ከምድር ከፍ ብሎ ተሰቅሎ ዓለምን ያዳነ ፍጹም አምላክ ፍጹም ሰው በመሆኑ መካከለኛ የተባለ ክርስቶስ አለ። በደስታ የተሰባሰቡ አእላፋት መላእክት አሉ። በአዲስ ኪዳን በእውነትና በጽድቅ እግዚአብሔርን ያገለገሉ ቅዱሳን የጻድቃን መንፈሶች የተባሉ አሉ። የበኩራት ማኅበር የተባሉ ከአዳም ጀምሮ እስከ ክርስቶስ እግዚአብሔርን በጽድቅና በእውነት በብሉይ ኪዳን ያገለገሉ ቅዱሳን አሉ። ወደ እነዚያ ሁሉ ደርሳችኋል አለን። ያድርሰን መድኃኔዓለም። ከፍ አደርጋችሁ አመስግኑ እግዚአብሔርን። ያድርሰን መድኃኔዓለም። የሁሉ ዳኛ ወደ ሆነ ወደ እግዚአብሔር፣ የአዲስ ኪዳን መካከለኛ ወደ ሆነ ወደ ክርስቶስ፣ ወደ አእላፋት መላእክት፣ ወደ በኩራት ማኅበር፣ ወደ ጻድቃን መንፈሶች፣ ወደ ሰማያዊቷ ኢየሩሳሌም፣ ወደ እግዚአብሔር ሕያው ከተማ ደርሳችኋል አለን። ስለዚህ ኅብረት አለን፣ አንድነት አለን። ክርስቲያኖች የቅዱሳንን የልደት በዓላቸውን የዕረፍት በዓላቸውን ቤተ ክርስቲያን የምታከብረው ኅብረት ስላለን ነው። የቅዱሳን ልደት የግለሰብ ወይንም የአንድ ቤተሰብ ደስታ አይደለም፣ የቤተ ክርስቲያን ደስታ ነው። ስለዚህ ቤተ ክርስቲያን ታከብራለች። በዛሬው ዕለት የኢትዮጵያ ፀሐይ የኢትዮጵያ ብርሃን የሆኑ ጻድቁ አቡነ ተክለ ሃይማኖት ሲወለዱ በተወለዱበት ዕለት ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ብለው እግዚአብሔርን ሲያመሰግኑ የእኛ ደስታ ነው፣ የቤተ ክርስቲያን ደስታ ነው። ለምን? ልደታቸው ለቤተ ክርስቲያን ደስታ ስለሆነ። በልደታቸው ዲያብሎስ ደንግጧል። በልደታቸው የጣዖታት ቤቶች ተዘግተዋል። በልደታቸው ሰይጣን ተሰዷል።
በልደታቸው ግብረ ዲያብሎስ ፈርሷል። በልደታቸው ኦርቶዶክሳዊት ቤተክርስቲያን ትደሰታለች። ክብርና ምስጋና ለመድኃኔዓለም ይሁን። እሳቸው ስለተወለዱ ነው በዳሞታ ተራራ ላይ የሚመለከው ጣዖት በሙሉ የተወገደው። እሳቸው ተወልደው ነው የወላይታ ንጉሥ ከነ ሕዝቡ የተጠመቀው። እሳቸው ተወልደው ነው እኛ ክርስትናን ያወቅነው። ለኢትዮጵያ ከኢትዮጵያም ይልቅ ለወላይታ የጻድቁ የአቡነ ተክለ ሃይማኖት ልደት ልዩ ደስታችን ነው። እንኳን አደረሳችሁ፣ እንኳን አደረሰን። ከጻድቁ ከአቡነ ተክለ ሃይማኖት ለሁላችንም ረድኤት በረከት መድኃኔዓለም ይክፈለን። ስለነበረን ጊዜ ሁሉ ክብር ምስጋና ለመድኃኔዓለም ይሁን። ለዛሬው ዕለት በመድረሴ ደስ ብሎኛል የሚል ሰው እጁን ከፍ አድርጎ እግዚአብሔርን ያመስግን። ድምፃችሁ ይሰማ። በደንብ አመስግኑ። የተመሰገነ ይሁን። ትምህርተ ወንጌሉን በዚሁ እናበቃለን። ለታላቁ ጉባኤያችን የተጋበዙ መምህራን ዘማሪያን እየመጡ ነው። የተወሰኑት ደግሞ ደርሰዋል። እህታችን ዘማሪት ሰላማዊት ደርሳለች። እንዲሁም በክራር የሚያገለግል ወንድማችን ዲያቆን መዝሙር ደርሷል። መምህር ስንታየውም ደርሷል። ስለዚህ ሌሎች መምህራን ደግሞ 7 ሰዓት ላይ በሚኖረው ጉዞ የሚመጡ ይሆናል ማለት ነው። ጉባኤያችን እግዚአብሔር አግዞን በአማረ ሁኔታ በንግስ በዓሉ ተጀምሯል።